ሰላም እንደናችሁ የተከበራችሁ ውድ የቻናል ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ዘወትር የምንጠቀምባቸውን ቃለ ምልልሶች በእንግሊዝኛ ከአማርኛ ጋር እንዴት እንደሚነበቡ ጭምር ባንድ ይዤላችሁ መጥቻለሁ። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። ለቻናሉ አዲስ የሆናችሁ አዳዲስ ጠቃሚ ትምህርቶች ሲለቀቁ ወዲያውኑ እንዲደርሳችሁ ሳብስክራይብ በማድረግ የደወል ምልክቷን ተጫኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አሁን ወደ መጀመሪያው እንሄዳለን። ቪዲዮ እስከ መጨረሻ ተከታተሉት። መጀመሪያ ላይ የተቀመጠው እንደምታዩት ወዴት እየሄድክ ነው? ወዴት እየሄድክ ነው ብለን በእንግሊዘኛ ለመናገር ስንፈልግ ምን እንላለን? በእንግሊዘኛ where are you going? where are you going ሲነበብም እንደምታዩት where are you going ብላችሁ ታነባላችሁ ማለት ነው። በቀላሉ ወዴት እየሄድክ ነው ለማለት where are you going ትላላችሁ ማለት ነው። ድጋሚ ሳነብላችሁ ወዴት እየሄድክ ነው? where are you going? where are you going ትላላችሁ ማለት ነው። ይህም ባላችሁ ጊዜ ምላሽ የሚሰጣችሁ ሰው የሚመልስላችሁ ሰው ምን ይላችኋል? ወደ ገበያ እየሄድኩ ነው። ወደ ገበያ እየሄደ ከሆነ ወደ ገበያ እየሄድኩ ነው የሚላችሁ ከሆነ ይህም በእንግሊዝኛ ሲናገር I am going to market I am going to market ይላል ማለት ነው። ሲነበብም I am going to market ትላላችሁ በቀላሉ ማለት ነው። ድጋሜ ሳነብላችሁ ወደ ገበያ እየሄድኩ ነው። ወደ ገበያ እየሄድኩ ነው የሚለውን I am going to market I am going to market ትላላችሁ ማለት ነው። ቀጣይ የተቀመጠው ምሳ በልተሃል ስትሉ ምሳ በልተሃል ብላችሁ ለመጠየቅ ስትፈልጉ ይህን በእንግሊዝኛ ለመናገር did you eat lunch? did you eat lunch ትላላችሁ። ምሳ በልተሃል ብላችሁ እየጠየቃችሁ መሆኑ ይገባዋል ማለት ነው። ሲነበብም did you eat lunch ትላላችሁ። ድጋሜ ሳነብላችሁ ምሳ በልተሃል did you eat lunch? did you eat lunch? ቀጣይ የተቀመጠው አይ አልበላሁም የሚል ከሆነ አይ አልበላሁም ካለ በእንግሊዝኛ ኖ አይ ዲድንት ኢት ኖ አይ ዲድንት ኢት ይላል ማለት ነው። ሲነበብም ኖ አይ ዲድንት ኢት ይላል ማለት ነው በቀላሉ። ድጋሚ ሳነብላችሁ አይ አልበላሁም ኖ አይ ዲድንት ኢት ኖ አይ ዲድንት ኢት አይ አልበላሁም እያላችሁ መሆኑ ይታወቃል ማለት ነው። ቀጣይ የተቀመጠው ከምሳ በኋላ ና ከምሳ በኋላ ና ተመልሰህ ለማለት ስትፈልጉ ከምሳ በኋላ ና ለማለት ይህም በእንግሊዝኛ ለመናገር ካም አፍተር ላንች ካም አፍተር ላንች ሲነበብም ካም አፍተር ላንች ትላላችሁ ማለት ነው። ድጋሚ ሳነብላችሁ ከምሳ በኋላ ና ካም አፍተር ላንች ካም አፍተር ላንች ትላላችሁ ማለት ነው። ቀጣይ የተቀመጠው እሺ እመጣለሁ እሺ እመጣለሁ የሚል ከሆነ ይህም በእንግሊዝኛ ለመናገር ኦኬ አይ ዊል ካም ኦኬ አይ ዊል ካም ይላል በቀላሉ ማለት ነው። ኦኬ አይ ዊል ካም ማለት እሺ እመጣለሁ ማለት ነው። ድጋሜ ሳነብላችሁ እሺ እመጣለሁ ኦኬ አይ ዊል ካም ኦኬ አይ ዊል ካም ትላላችሁ በቀላሉ ማለት ነው። ቀጣይ የተቀመጠው ኳስ መጫወት ትፈልጋለህ የምትሉ ከሆነ ኳስ መጫወት ትፈልጋለህ ይህም በእንግሊዝኛ ለመናገር do you want to play ball ሲነበብም do you want to play ball ትላላችሁ ማለት ነው። ቦል ማለት ኳስ ነው፣ ፕላይ ደግሞ መጫወት ነው። አንድ ላይ ሲሆን do you want to play ball ትላላችሁ። ይህ ማለት ኳስ መጫወት ትፈልጋለህ እያላችሁ እንደሆነ ይታወቃል ማለት ነው። ድጋሜ ሳነብላችሁ ኳስ መጫወት ትፈልጋለህ do you want to play ball do you want to play ball ትላላችሁ ማለት ነው። ፕላይ መጫወት ነው እንደምታውቁት። ቀጣይ የተቀመጠው አዎ መጫወት እፈልጋለሁ የሚል ከሆነ አዎ መጫወት እፈልጋለሁ የሚል ከሆነ ይህም በእንግሊዝኛ ለመናገር yes I want to play yes I want to play I want to play ማለት መጫወት እፈልጋለሁ ማለት ነው። yes ማለት ደግሞ አዎ ማለት ነው። ሲነበብም እንደምታዩት yes I want to play ትላላችሁ በቀላሉ። ድጋሚ ሳነብላችሁ አዎ መጫወት እፈልጋለሁ yes I want to play yes I want to play ትላላችሁ ማለት ነው። ቀጣይ የተቀመጠው በእንግሊዝኛ ማውራት ትፈልጋለህ በእንግሊዝኛ ማውራት ትፈልጋለህ ብትሉ ይህም በእንግሊዝኛ ለመናገር do you want to speak English do you want to speak English ሲነበብም do you want to speak English ማለት እንግሊዝኛ ማውራት ትፈልጋለህ ወይም በእንግሊዝኛ ማውራት ትፈልጋለህ ማለት ነው። ድጋሚ ሳነብላችሁ በእንግሊዝኛ ማውራት ትፈልጋለህ Do you want to speak English?
ዱ ዩ ዋንት ቱ ስፒክ እንግሊሽ ትላላችሁ ማለት ነው። ቀጣይ የተቀመጠው አዎ በእንግሊዝኛ ማውራት እፈልጋለሁ፣ አዎ በእንግሊዝኛ ማውራት እፈልጋለሁ የምትሉ ከሆነ የስ አይ ዋንት ቱ ስፒክ እንግሊሽ፣ ሲነበብም የስ አይ ዋንት ቱ ስፒክ እንግሊሽ ትላላችሁ ማለት ነው። አይ ዋንት ቱ ስፒክ እንግሊሽ ማለት እንግሊዝኛ ማውራት እፈልጋለሁ ወይም በእንግሊዝኛ ማውራት እፈልጋለሁ ማለት ነው። የስ ማለት ደግሞ አዎ ማለት ነው። ስለዚህ አንድ ላይ ሲሆን የስ አይ ዋንት ቱ ስፒክ እንግሊሽ ትላላችሁ ማለት ነው። በቀላሉ ድጋሜ ሳነብላችሁ አዎ በእንግሊዝኛ ማውራት እፈልጋለሁ። የስ አይ ዋንት ቱ ስፒክ እንግሊሽ፣ የስ አይ ዋንት ቱ ስፒክ እንግሊሽ። ቀጣይ የተቀመጠው ስንት ዓመትህ ነው? ስንት ዓመትህ ነው ለማለት ስትፈልጉ ይህም በእንግሊዝኛ ለመናገር ሃው ኦልድ አር ዩ፣ ሃው ኦልድ አር ዩ ትላላችሁ ማለት ነው። ሲነበብም ሃው ኦልድ አር ዩ። ድጋሜ ሳነብላችሁ ስንት ዓመትህ ነው? ሃው ኦልድ አር ዩ፣ ሃው ኦልድ አር ዩ። ሲነበብም ሃው ኦልድ አር ዩ ትላላችሁ ማለት ነው። መጨረሻ ላይ የተቀመጠው ደግሞ ምን ይላል? 10 ዓመቴ ነው የሚል ከሆነ እድሜውን የሚናገር ከሆነ 10 ዓመቴ ነው ካለ ይህም በእንግሊዝኛ ለመናገር አይ አም 10 ይርስ ኦልድ፣ ሲነበብም አይ አም 10 ይርስ ኦልድ ይላል ማለት ነው። ድጋሜ ሳነብላችሁ 10 ዓመቴ ነው፣ አይ አም 10 ይርስ ኦልድ፣ አይ አም 10 ይርስ ኦልድ ትላላችሁ በቀላሉ ማለት ነው። አሁን ድጋሜ ሁላቸውንም ሳነብላችሁ ከመጀመሪያው ጀምሮ መጀመሪያ ላይ የተቀመጠው እንደምታዩት ወዴት እየሄድክ ነው? ዌር አር ዩ ጎይንግ፣ ዌር አር ዩ ጎይንግ። ወደ ገበያ እየሄድኩ ነው። አይ አም ጎይንግ ቱ ማርኬት፣ አይ አም ጎይንግ ቱ ማርኬት። ምሳ በልተሃል? ዲድ ዩ ኢትን ላንች፣ ዲድ ዩ ኢትን ላንች። አይ አልበላሁም። ኖ አይ ዲድንት ኢት፣ ኖ አይ ዲድንት ኢት። ከምሳ በኋላ ና። ካም አፍተር ላንች፣ ካም አፍተር ላንች። እሺ እመጣለሁ። ኦኬ አይ ዊል ካም፣ ኦኬ አይ ዊል ካም። ኳስ መጫወት ትፈልጋለህ? ዱ ዩ ዋንት ቱ ፕላይ ቦል፣ ዱ ዩ ዋንት ቱ ፕላይ ቦል። አዎ መጫወት እፈልጋለሁ። የስ አይ ዋንት ቱ ፕላይ፣ የስ አይ ዋንት ቱ ፕላይ። በእንግሊዝኛ ማውራት ትፈልጋለህ ወይም እንግሊዝኛ ማውራት ትፈልጋለህ? ዱ ዩ ዋንት ቱ ስፒክ እንግሊሽ፣ ዱ ዩ ዋንት ቱ ስፒክ እንግሊሽ። አዎ በእንግሊዝኛ ማውራት እፈልጋለሁ። የስ አይ ዋንት ቱ ስፒክ እንግሊሽ፣ የስ አይ ዋንት ቱ ስፒክ እንግሊሽ። ስንት ዓመትህ ነው? ሃው ኦልድ አር ዩ፣ ሃው ኦልድ አር ዩ። 10 ዓመቴ ነው። አይ አም 10 ይርስ ኦልድ፣ አይ አም 10 ይርስ ኦልድ። በዚህ መልኩ በቀላሉ እንግሊዝኛን ማውራት ትችላላችሁ ማለት ነው። እነዚህ አጫጭር ቃላቶች ቢሆኑም ብዙ ጊዜ የምንጠቀምባቸው ቃላቶች ናቸው። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው